ማኒ ለዋለው አይሾ ስፒድ የምትል ሰው ስነ ስርዓት ያዙ። የትልቅ እድል ነው ለኛ። እናሳይ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አርጋ ውጣ። የባህል ልብስ አርጋችሁ ውጡ። እስኪ ቻሌንጅ ላስጀምር እንዴ? ያ ነገር ሲመጣ የባህል ልብስ አርገን እንውጣ እንዴ? ሁላችንም ብናረግስ? ጋይስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይ ፈለግ ነው። አቤት ይደነግጥ ነበር። እናርግ እንዴ? እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር ይሁን። በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ። እስኪ በእናታችሁ እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተሞላበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናድርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ የሀበሻን ልጁ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንም ያስተምረናል የበለጠ ያስተምረናል። ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ ተነስ እስኪ የአዶናይ ፋሚሊ የባህል ልብስ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያየ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው፣ ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል እድሉ ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታጋ አድርጉና ይህ ነገር እውን እናድርገው ወይ ስነግራችሁ ቪዲዮ ፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ የምናደርገው ነገር ካለ እናደርጋለን። ጠብቁኝ፣ ሌላ ቪዲዮ እስኪ እንመጣለን።